እንደምን አረፈዳችሁ። ብዙ ስለተቀመጠን ትንሽ ቆም ብንል የምንችል ሰዎች ይረዳናል። እግዚአብሔር የተመሰገነ ይሁን። በጣም ጥሩ ማስተዋወቅ ነው። ቤተኛ ነኝ እኔ። ቤተኛ ሆኜ በጣም የሚደንቀኝ ወደዚህ ሰፈር ወይም ወደዚህ ቤተክርስቲያን ስመጣ ከሜሪላንድ ነው የምመጣውና ደግሞ ብዙ ከተጓዝኩ እዚህ ልደርስ 10 ደቂቃ ሲቀረኝ ዌልካም ቱ ሜሪላንድ ይለኛል እና ዝም ብዬ እሱን እያሰብኩ 10 ደቂቃውን ወደዚህ ነዳው ማለት ነው። እሱ ያስታወሰኝ ምንድነው? እግዚአብሔር አምላካችን ትልቅ አምላክ ነው። እዛ ጋር ሜሪላንድ ብላችሁ ተነስታችሁ እዚህ ጋር ሜሪላንድ ካለ የሱ ፍጥረት በጣም ትልቅ ነው። እኛ ስም እያወጣን እንቸገርበታለን እንጂ የእግዚአብሔር አምላክ አፈጣጠሩ ይሄ ግዙፉ የሆነው ምድር ብቻ ሳይሆን ያያያዘበት መንገዱ እዛ ጋር ተነስታችሁ የቀለበት መንገድ ምናምን እየተባለ ትዞሩታላችሁ እንጂ እግዚአብሔር አንድ ትልቅ ምድር ፈጥሯል። ያንን ደግሞ አያይዞታል። እሱን ደግሞ ዛሬ ሁለንተናዊ እንለዋለን። በዚህ ላይ ኢየሱስ ገዢና ጌታ ነው። ስለዚህ እግዚአብሔር አምላካችን የተመሰገነ ይሁን። በዚህ በሁለንተናዊ የወንጌል ተልእኮ አገልግሎት ውስጥ እንደ የሆነ አገልግሎት ቡድን የምታስቡ ወገኖች በጣም እንድትታረሙ በአክብሮት እጠይቃለሁ። ይሄ እናንተ ያላችሁበት የገባችሁበት ብቻ ሳይሆን ጌታ አምላክ ሕይወቱን ሰጥቶ በስፋትና በርቀት የሄደበት ጉዳይ ስለሆነ ኢየሱስ ባለበት ቦታ መሆን የሚፈልግ ሰው ሁሉ እንደ ቃሉ ይሄ እንደምንሰማው ሁለንተናዊ ሲባል አንተንም አንቺንም እጅሽንም እግርሽንም ሁሉንም ነፍስንም መንፈስንም ስጋንም የሚያጠቃልል ጉዳይ ስለሆነ ኳየር ከተባለ ኳየር እዛ ውስጥ ነው። ስብከት ቄስ ከተባለ እዛ ውስጥ ነው። ከሁለንተናዊ የክርስቶስ አሰራር ወተን ምን ማድረግ እንችላለን? there is nothing የሆነ ዲታችድ የሆነ ቦታ ላይ ለብቻችሁ መሆን ካልፈለጋችሁ ከጌታም ጋር ትንሽ መጨቃጨቅ ካልፈለጋችሁ በስተቀር ይሄ የተወሰኑ ሰዎች አገልግሎት ብለን እንደምናስበው ሳይሆን ሁላችንም ጌታ አምላካችን በተገኘበት ተገኝተን የሱን ስራ አብረን የምንሰራበት መድረክ ስለሆነ እግዚአብሔር የተመሰገነ ይሁን። ስለዚህ በዚህ መንፈስ ነው እኔ ቅድም ከሰማሁት ፊልም ዶክመንተሪ በጣም የገረመኝ ጴንጤም ይመግባል አለች ልጅቷ። አቤት አቤት! ይሄ አሁን ምንድነው? በብዙ አይነት መንገድ ይሄንን መልእክት መውሰድ ትችላላችሁ። በእውነት ጴንጤም ይመግባል። ምክንያቱም በታሪክ ጴንጤ በመመገብ ብዙ በእውነት ሌሎቹ ናቸው በዚህ የሚበረቱ። በእውነት ሌሎቹ ናቸው በዚህ የሚበረቱና እንደውም በቃ ጥሩ የነበሩ ሰዎች ጴንጤ ከሆኑ በኋላ እጃቸውን ለምን እንደሚሰበስቡ አላቅም። ለምን እንደሆነ ታውቃላችሁ? በቃ ብዙ እንጸልያለን ይላሉ፣ ብዙ እንጾማለን ይላሉ። ደግሞ የሚገርመው ሀገሪቷም አብራ ከነሱ ጋር እንድትጾም አድርገዋል። አሁን ድሃም እንደሱ ያደረግንበት ጊዜ አስታውሳለሁ። ድሃ መንገድ ላይ መርዳት ሲገባን ትንሽ ምግብ ሳንሰጠው አምጥተን 3 ቀን ጾምና ጸሎት ከሱ ጋር እና ሰውየው ቢቸግረው ግድ የለም ፈውሱ ይቅርብኝ ትንሽ የሚበላ ነገር ምናምን ካላችሁ ያለበት ጊዜ ሁሉ ትዝ ይለኛል። ከመሆን እባካችሁ ይሄ እና ዛሬ አሁን ባለችን ጥቂት ጊዜ ምንድነው የምናደርገውን ለምን እንደምናደርግ there is really reason አለ። በጣም ፓወርፉል የሆነ ሪዝን አለ። እሱን ማስታወስ ማሳየት ነው የምፈልገው። እግዚአብሔር ጊዜያችንን ይባርክልን። እንቀመጣለን። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ እንደዚህ ይላል፣ ቃልም ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ፣ አንድ ልጅም በአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ዮሐንስ 1:14 ነው። እንደገና አነባለሁ። ዮሐንስ ወንጌል 1:14 ቃልም ሥጋ ሆነ ጸጋንና እውነትንም ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ግሪኮች ጥበብን ከተወሰኑ ነገሮች ጋር ነው የሚያያይዙት። አዳምጡኝ ወገኖቼ፣ ከአእምሮ ጋር መንፈሳዊ የሚሉት የነሱን መንፈሳዊ ነገር ከአእምሮ ጋር ከነፍስ ጋር ነው የሚያያይዙት። ከአካል ጋር ግንኙነት የለውም። የግሪኮች መንፈሳዊነት ይሄ ከሚታየው ግዑዝ አካል ወይም ከፍጥረት ጋር ግንኙነት የለውም። ምክንያቱም አካል ወይም ግዑዙ ፍጥረት በኃጢአት የተበከለ ነው። እንደውም ለግሪኮች መዳን ማለት ከዚህ ከግዑዙ ዓለም ወይም ከአካል መሸሽ እስኬፒንግ መካኒዝም ነው የሚጠቀሙት። አንድ ሰው ሲበራለት ከአካሉ ጋር የመለያየት
ስራ መስራት አለበት። ምክንያቱም አካሉ በኃጢአት የተበከለ የሚታየውም ነገር ሁሉ ጤናማ አይደለም ብሎ አንዳንድ ጊዜ እኛም እንደሚያስቸግረን ማለት ነው። በየቦታው ዲመንስ እንፈልጋለን በኢየሱስ ስም እያል እግዚአብሔር ለስራና አንዳንድ ጊዜ ራሱን ሊገልጽበት የሰጠንን ቦታዎች ሁሉ ሳናውቅ እንደምናገል እነሱም የሚያገሉበት የሚሸሹበትም አስተሳሰብ አላቸው። ስለዚህ አእምሮ ተኮር የሆነ መንፈሳዊነት ነው ግሪኮች ያላቸው። ነፍስ ብቻ ተኮር፣ ድንበር ተኮር፣ ሽሽት ተኮር አይነት አመለካከት ነው ያላቸው። መጽሐፍ ቅዱስን ግን በአግባቡ በምናይበት ጊዜ እግዚአብሔር የፈጠረውን ሁሉ መልካም እንደሆነ አየ ይላል። እግዚአብሔር የሚፈጥረው ነገር የእግዚአብሔር ማንነት በመልካምነት የተሞላ ስለሆነ እሱ መልካም አምላክ ስለሆነ የሚፈጥረውም ፍጥረት የግድ መልካም መሆን አለበት። ስለዚህ እግዚአብሔር ፈጠረ፣ መልካም ነው ብሎ ፈጠረ። የፈጠረውን ሲያይ መልካም እጅግ መልካም እንደሆነ አየ። አሁን ትልቁ ጥያቄው ይታያችኋል ወይ እግዚአብሔር የሚያየው ነገር? እነዚህ ድሆች የፈጠራቸው ማን ነው? የኢትዮጵያ የኢኮኖሚ ችግር እኮ አይደለም የወለዳቸው፣ ፈጣሪያቸው እግዚአብሔር ነው። በአንድ ወቅት የመጣ የኢኮኖሚ መቃወስ፣ የቤተሰብ መበተን ወይም ደግሞ ለብቻ በጎዳና ተወልዶ ማደግ የፈጠረው ነገር ወይም ነገሮች አይደሉም። እነዚህ ሰዎች የእግዚአብሔር ፍጡራን ናቸው። እግዚአብሔር እነዚህን ሰዎች ሲያያቸው በቅድሚያ የሚያየው እነሱ በሱ አምሳል ግሩምና ድንቅ ሆነው የተፈጠሩ የእግዚአብሔር መልካም ፍጡሮች ናቸው። ስለዚህ በዛ አይን የእግዚአብሔር ሰዎች እግዚአብሔር በሚያይበት አየ ነው የሚለው። ጌታ የሚያየውን ማየት የእግዚአብሔር ቃል እንደሚናገረው ክርስቶስ አካልን ፍጥረትን ቢሸሽ ኖሮ አሁን እኛ እንደምናደርገው መንገድ ላይ እንኳን አንዳንድ ጊዜ በተለይ ደግሞ ነገሮች እየተመቻቹ በሚሄድበት ጊዜ በጣም እንለያያለን ከተቸገረው ዓለም ጋር ከተቸገሩ ሰዎች ጋር ሁሉ ለማውራት ለመቀራረብ እንቸገራለን። እና ጌታ ኢየሱስ እሱን አድርጎ ቢሆን ኖሮ ብላችሁ አስቡ። ጌታ እኮ ሲመጣ የገባበት ሰውነት ይሄ ዛሬ መንገድ ላይ እጅ እየዘረጋ ስጦታ ገንዘብ የሚለምነው አካል ውስጥ እኮ ነው መጥቶ የገባው። የፈጠራቸውን ሰዎች በተለይም የተቸገሩትን ሰዎች አካል እኮ ነው የለበሰው። እኛንም እኮ የሚጠራን እንደዚሁ የሆነች ገንዘብ እየሰጠን ራሳችንን ግን በተለየ የምቾት ዓለም ላይ በምስጋና ሃሌሉያ እያል እኔ በጣም ይገርመኛል። ስለ ራሳችን ስንዘምርና ስናመሰግን ያለውን ቶንና ስለ ሰው መስጠት ያለን መነሳሳት ያሳፍራል። የግድ እግዚአብሔር ለመመስገን የኛ ከረባት መለወጥ አለበት? የግድ እግዚአብሔር ለመመስገን የኛ ቤት ያቺ በቃ ባል ሚስት እና ሁለት ልጆቻቸው አንድ ወንድ አንድ አሪፍ ሴት ልጅ በቃ አሪፍ ቤት ተገዛ መኪና እሱ መሆን አለበት ወይ? እግዚአብሔር የሚያየውን ማየት እንድንችል እግዚአብሔር አይናችንን ይክፈትልን። ምክንያቱም የእግዚአብሔር ቃል ይላል ክርስቶስ አካልን ፍጥረትን ድሃውን አልሸሸውም መጥቶ ገባበት። ሃሌሉያ! ቃል ስጋ ሆነ ነው የሚለው። ቃል ስጋ ሆነ ነው የሚለው። ከመሆን ትልቅ የሆነው አምላክ እግዚአብሔር ወደ ሰው ደረጃ ዝቅ ብሎ መጥቶ በድንበር አይደለም ገባበት። ከኃጢአት በስተቀር መከራችንና ችግራችንን ወሰደው፣ የራሱ አደረገው። ግሪኮቹ ይሄንን ችግር የሚያመልጡት አምልጥ በሚባለው ስነ መለኮታቸው ነው። የኛ ኢየሱስ ግን ግባበት ብሎ ከሰው ልጅ ከሚወደው ጋር አብረን እንቆም ዘንድ ምሳሌ የሆነልን ጌታ ስላለ ስሙ የተባረከ ይሁን። ሃሌሉያ! የድሆች አለኝታ ኢየሱስ ክርስቶስ፣ የድሆች መጠጊያ ጌታ ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። በጣም የሚያስገርም አምላክ ነው ያለን። ያደረገው ነገር ብቻ አይደለም፣ የከፈለው መስዋዕትነት ብቻ አይደለም፣ ምሳሌ ሆኖን ቀርቦልናል። ኢየሱስን እንከተላለን፣ ምሳሌውን እንከተላለን ወይ? ገባ እዛ የሰው ማንነት ውስጥ ቃል ስጋ ሆነ፣ ጸጋንና እውነትን ተሞልቶ በእኛ አደረ።
በግሪክ አስተሳሰብ ፈተና ውስጥ ለነበሩ ሰዎች ሲጽፍ ነው ያነበብነውን ጥቅስ ሐዋርያው ዮሐንስ የሚነግራቸው ቃል ሥጋ ሆነ የሚላቸው ይሄ በጣም ድንበር እየከፈለ ዱዋሊስቲክ ይሉታል በእንግሊዘኛ ዳያኮቶሚ ይባላል። ማለት በቃ ሁለት ጠርዝዮሽ መንትዮሽ የማይገናኝ አስተሳሰብ፣ ይሄ ዓለማዊ፣ ይሄ መንፈሳዊ፣ ይሄ ቤተክርስቲያን፣ ያ ዓለም ከኃጢአት በስተቀር እግዚአብሔር አምላካችን የማይገዛው ፍጥረት የለም። ሃሌሉያ። ስለዚህ እሱ በኃጢአት ውስጥ ተገኝቶ በዛ አይተባበርም እንጂ ከዛ መለስ ባለው ነገር ሁሉ ጌታ አምላካችን ባለቆችና በስልጣናት በከፍታውና በዝቅታ ሁሉ ላይ ገዢና ጌታ ነው። እዛ ቦታ ላይ እንድንመጣ ነው የተጠራ ነው። መድረካችን ይሄ እንደዚህ ለመበረታታት እንጠቀምበታለን እንጂ የኛ መድረክ ሰፊ ነው። ዓለም የመስበኪያ ጣቢያችን ሆናለች በኢየሱስ ስም ወገኖች፣ ዓለም ሁሉ። ስለዚህ ሰባኪዎች፣ መልእክተኞች እንዴት ነው በምድሩ ስፋት እየሄዳችሁ ነው ወይ? የጌታን ሐሳብ እያያችሁ እያገለገላችሁ ነው ወይ ያላችሁት? ክርስቶስ እውነተኛው ጥበብ ወይም ሎጎስ ነው እያለ ነው ሐዋርያው ዮሐንስ ለተከታዮቹ ያስተምራቸው። እውነተኛው ዕውቀት ክርስቶስ ነው። ያም ብቻ አይደለም ይላቸዋል፣ በሁሉም ውስጥ የሚሰራ። የግሪኮች ጥበብ ነፍስ አካባቢ፣ አይምሮ አካባቢ ወጥሮ አይምሮን ከአካል ጋር አያያዝም። አንዳንዴ እኛም አካባቢ እንደሚታዩ ይዘገንናል። ራሱ ትክክለኛ ፍጥረትም አይደለም። አይምሮን የሚያተልቅ አካልን ግን የሚያኮስስ የሰዎችን ችግር የማያይ አይነት መንፈሳዊነት ጤናማ አይደለም። እንደዛ አይነት አስተሳሰብ ነው ያላቸው እነዚህ ሰዎች። ስለዚህ ምን ይላቸዋል ይሄ ሐዋርያው? ክርስቶስ እንደ ግሪኮች አስተሳሰብ ነፍስን ወይም አይምሮን ወይም ልብ የምንለውን ነገር ብቻ ሞልቶ የሚይዝ ሳይሆን በሁሉም ነገራችን ውስጥ ገብቶ የሚሰራ አምላክ ነው ያለን። በሁሉም ነገራችን ውስጥ የሚገባ፣ በአእምሮም ውስጥ ይሰራል፣ በአካልም ውስጥ ይሰራል። በፍጥረት ሁሉ ውስጥ ኢየሱስ ጌታ ነው። በሁሉም ውስጥ ነው የሚሰራው። ቃል ሥጋ ሆነ፣ ጸጋንና እውነትን ተሞልቶ በእኛ አደረ። አንድ የእግዚአብሔር ቃል አስተማሪ ፓነንበርግ የሚባል የምወደው ቴዎሎጂያን አለ። ምን ይላል በዚህ አገር ቋንቋ? The mission of God is not to rescue souls from the world, but to reclaim the world itself for the glory of Christ. የእግዚአብሔር ዋና ዓላማው ሰዎችን ከሆነ ዓለም ውስጥ ማውጣት ብቻ አይደለም፣ ዓለሟን የተባለችዋን ራሷን በክርስቶስ ኢየሱስ እንደገና መዋጀት ነው። ስለዚህ እንዋጅ፣ ኢኮኖሚው ይዋጅ በኢየሱስ ስም። እስከ መቼ? እኔ መንገዳችን ረጅም እንደሆነ ነግራችኋለሁ። ኢትዮጵያ በቅርብ ጊዜ የኢኮኖሚ ለውጥ አምጥታ የምትስተካከል አገር አትመስለኝም። መንገዳችን ረጅም ነው። we have to face it። እስካለን ድረስ ልጆቻችንም ይቀጥላሉ ብዬ አስባለሁ። በዚህ ባለው ህዝብን በመርዳት ከሞት በመታደግ አገልግሎት ውስጥ እስከ መጨረሻው ድረስ መሄዳችን ስለማይቀር በአግባቡ አሁኑኑ ተስተካክለን ብንገባበት ይሻላል። በየዓመቱ ማስታወሻ እየመጣ አእምሯችሁን ከሚጠዘጥዛችሁ ዛሬውኑ በኢየሱስም አሜን አትሉም እንዴ ወገኖች? ተዘጋጅ። መንገዳችን ረጅም ነው ወንድሜ። እኔ እዚህ ሀገር ያው ካሉ ቤተክርስቲያናት ጋር ነው ማገለግለው። እግዚአብሔር ሁልጊዜ ግን ያስታውሰኛል፣ አንተ እንዳትረሳ ከደሃ ሀገር ነው የመጣው። ድሆች አሉ። የዚህን ወር ደሞዝህን እንዴት እያረከው ነው? እዚህ ትሰጣለህ፣ እዛስ የሚለው ነገር ሁልጊዜ ኢትዮጵያዊነቱን መልኩን ይቀይራል ወይ ብሎ መጽሐፍ ቅዱስ የሚጠይቀው ለዚህ በጣም ይሰራል። ኢትዮጵያ እንደምትቸገር እግዚአብሔር ስላወቀ ኢትዮጵያዊ መልኩን እንዳይቀይር አሜሪካ መጥቶ ስጦታውን እንዳይቀይር አስተሳሰቡን እንዳይቀይር የተነሳበትን እንዳይረሳ የሰራዊት ጌታ እግዚአብሔር ይሄንን በቃሉ አስቀምጧል። ለዚህ ባካችሁ ኢትዮጵያኖች ይሄ የሚላቀቀን በቀላሉ የሚላቀቀን ችግር አይደለም። እስከ ዘላለም ይኖራል ብዬ አላምንም፣ ግን ረዘም ላለ ጊዜ ከዚህም በኋላ የሚቀጥል አይነት ችግር ነው። እግዚአብሔር ተስተካክለን መግባት እንድንችል ይርዳል። የክርስቶስ ጥበብ አካልን ያቀፈ ብቻ ሳይሆን በእውነትም የሚሰራ ስለሆነ የግሪክ ጥበብ ዝም ብሎ ግምታዊ ነው፣ ስፔኩሌሽን ነው። የክርስቶስ ግን እውነተኛ አምላክ ስለሆነ የሱ ጥበብ የሱ ዕውቀት ህዝብን፣ ሀገርን፣ ድሆችን ነፃ የሚያወጣው እሱ ስለሆነ ወደዚያ እውነት መምጣት። የግሪክ ጥበብ በአእምሮ ንቃት በብዙ ምርምር የሚገኝ፣ የኢየሱስ ጥበብ ግን ዕውቀት ግን የማዳኑ አሰራር ግን በነፃ ሰዎችን ከእግዚአብሔር ጋር የሚያስታርቅ ስለሆነ ላይኛይቱ ጥበብ ተብላ ስለተገለጸች ወደዛ እንድንመጣ ነው የእግዚአብሔር ሐሳብ። ስለዚህ ጌታ ኢየሱስ የሰውን ነፍስ፣ መንፈስ፣ አካል ሁሉ
ወደምናገለግልበት የወንጌል ጣቢያ እየጋበዘን ነው። this is invitation። አሁን ዛሬ በእውነት ጌታ ሆይ ምን ትናገረኛለህ ብላችሁ የመጣችሁ ሰዎች ካላችሁ ጌታ በዚህ ሰዓት እንዲሰጣችሁ ቃሉ እንዲሰጣችሁ አስባችሁን መልካም ምኞት ነው። ጌታ ግን አሁን በዚህ ሰዓት ዛሬ በእናንተ ህይወት ማድረግ የፈለገው የሚሰጣችሁ ነገር ብቻ አይደለም፣ እናንተ የምትሰጡት ነገር አለ ይላል ጌታ። እናንተ የምትሰጡት ነገር ዛሬ እስቲ ስጡ። ተቀበልን እኮ ብዙ ያልተቀበልከው ምን አለ? በእውነት ያልተቀበልነው ምን አለ? ያልተቀበልነው ምን አለ? 2-3 ቀን በፊት ሆስፒታል ሄጄ በጣም ወደው ጓደኛዬ በሞት መንገድ ላይ ነው። ምናልባት እየተናገርኩ ወይ ዛሬ ህይወቱ ያልፋል። ላስት ሚኒት ላይ ነው ያለው። በቃ ህይወትን ታያላችሁ፣ ህይወትን ታያላችሁ። ደስ የሚለው እኛ ሃሌሉያ ከክርስቶስ ጋር በክብር ወደምንገለጥበት ዘላለማዊ ህይወት በሞትም ቢሆን እንሻገራለን። መጨረሻችን በዚያ በሐዘን ያልቃል አይደለም ብዬ ማምነው። ግን እንደዚህ ነገር ሁሉ አብሮ ሲያከማች ከኛ ጋር ያለው ወንድሜ ነው። አብረን ልጆች እያሳደግን ያለው ወንድሜ ነው። ገና የ9-6 ዓመት ልጆች ለመናገር እኮ ይከብዳል። እና ህይወት ወገኖቼ በዚህ ባለንበት ምዕራፍ ላይ እንደዚህ ነው። ሌላ ነገር ሊኖረው አይችልም። ለሁላችሁ በጣም አረጋግጬ ምነግራችሁ አንድ ቀን ሁላችሁም ትሞታላችሁ። አሜን አለ ፓስተር ገብቶታል። በእውነት ለዚህ ቢጨበጨብም እኔ ምንም ታጣጨብጭቡ። አሁን ግን ግድ የለም ትነሳላችሁ ስል ታጨበጭባላችሁ። በቃ የተረጋገጠ ጉዳይ አንዱ እንደምንነሳ ሁሉ ትንሳኤ እንዳለ ሁሉ አንድ ቀን ሁላችንም ምን እንሆናለን? ይሄ ሁሉ የሰበሰባችሁት ለማን ከመሆን ማለት እውነቱን እንነጋገር እንጂ ትንሽ እናካፍል እንጂ ወገኖቼ፣ ማካፈልን ባህላችን በቃ የዕለት የኑሯችን ዘይቤ እናድርገው እንጂ ንጹህ የሆነ ነውር የሌለበት አምልኮ የሚለው ያዕቆብ ነው አይደለም? ንጹህ የሆነ ነውር የሌለበት አምልኮ ጥሩ ነው። እኔ መስበካችን የአምልኮ ክፍል ስለሆነ መዘመራችን፣ ሙዚቃ መጫወታችን ከመሆን ኢየሱስ በአንደኛ ደረጃ የአምልኮ መግለጫ አድርጎ ያላስቀመጠው ላይ ነው የምንረባረበው። መዘመር መጥፎ ነው አላለም ኢየሱስ። መስበክ መጥፎ ነው አላለም። እነሱ ግን ድግሪያቸው መጠናቸው ዝቅ ያለ ነው። ትክክለኛ ነውር የሌለበት በእግዚአብሔር ፊት ንጹህ የሆነ እግዚአብሔር በጣም የሚፈልገው አምልኮ ወላጅ የሌላቸውን ልጆች ባልቴቶችንም ሃሌሉያ እግዚአብሔር ይባርካቸው። አሁን መጨብጨብ ትችላላችሁ። እግዚአብሔር ይመስገን። ይሄ ነው አምልኮ። ሪቫይቫል ከተባለ እግዚአብሔር ከተማ ውስጥ ድሃውን በመድረስ መንፈስ ቅዱስ ተደስቶ በዚያ ቦታ የሚፈጠር ድማም እሱ ሪቫይቫላችን ይሆን። እግዚአብሔር ለዛ ነው የጠራን። ጥሩ ነው ማሸብሸባችን፣ ምን ግን ያስተዛዝበናል። ለአንድ መኪና እንደዚህ ካሸበሸብን ግን ከ120,000 የሚበልጥ ህዝብ ለሚጠፋባት ለነነዌስ አታስቡም እንዴ? ከመሆን የጴንጤ አንዱ ትንሽ የቴዎሎጂው ችግር ምንድነው? በጣም ግለኛ ያደርገናል። ሳናውቀው ግለኛ ያደርገናል። በጣም ግለኛ ያደርገናል። ይሄ ነፃነት የሚሰጠው ነፃነት አለ። ይሄ በፕሮቴስታንቱ እምነት እንደዛ ሁኑ ስለተባልን አይደለም። ባህሉ ወደዛ ይገፋናል። እግዚአብሔር ከግለኝነት መዘዝ ይገላግለን ወገኖች። የወዳጆቻችንን አካል እንደ ልብስ ለብሰን አብረናቸው መቆም እንድንችል በእውነት ኢየሱስ ይርዳን። በእውነት ምክንያቱም በህብረት የተጠራንበት መንፈስ ቅዱስ አብን ወልድን ይዞ ኮይኖኒያ የሚለው የቤተ ክርስቲያን ህብረት ማለት ነው። እናንተ ማለት ናችሁ። እንዴት ማግኘት እንደሚፈልግ ታውቃላችሁ? እሱ ሲመጣ ወደ እናንተ መቼም ቢሆን እኔ ወልድ ነኝ፣ ካንቺ ጋር ጀምሬ ካንቺ ጋር ጨርሳለሁ፣ አብ አይመለከተውም ብሎሽ ያውቃል? መንፈስ ቅዱስ አይመለከተውም፣ እኔ ነኝ የሞትኩልሽ ብሎሽ ያውቃል? ወደ እርሱም እንመጣለን እኔና አብ በእሱም ዘንድ መኖሪያ እናደርጋለን ያለ የህብረት አምላክ ሲመጣ እኛንም ማግኘት የሚፈልገው ሁላችንም። አንቺም ና እኔ ጋር ላስቀርህ ልትዩ አትችም። እሱ በህብረት ከመጣ እኛንም በህብረት ያገኘናል። ድንቅና ታምር በመካከላችን ይሰራል። ኮይኖኒያ ማለት እሱ ነው። ስላሴ በህብረት መጥቶ ሰብሮ የሚገባው የቅዱሳን ህብረት ማለት ነው። እንተባበር። ምክንያቱም እሱ ከሰማይ የጀመረው ህብረት አለ። ብቻውን መኖር ስለማይችል አይደለም። ሙሉ አምላክ ነው አብ፣ ሙሉ አምላክ ነው ወልድ፣ አንድ አምላክ። ያንን ግን ተካፍለው እየኖሩ ሊያሳዩን ወደኛ እንኳን ሲመጡ በህብረት አንድ ላይ እኛም ጋር ሲደርሱ አው በግል ይረዱናል። ግን እሱ መስመር ነው እንጂ መዳረሻ አይደለም። ሁሉን ነገር እኛ ጋር እንዲጨረስ መደረግ የለበትም።
we are union የመንፈስ ቅዱስ ህብረት አብሮን ያለ የቅዱሳን ህብረት አብሮን ያለ እግዚአብሔር አብሮን ያለ ወልድ መንፈስ ቅዱስ አብሮን ያለ ሰዎችንን በዚህ ልክ ልንዘጋጅ በዚህ ልክ በምድሩ ላይ ልንወጣ ያስፈልጋል። ጌታ ይርዳን ሁላችንን። ስለዚህ ንጹህ ነውር የሌለበት ወላጆች የሌላቸውን ባልቴቶችንም በመከራቸው ምን ማድረግ ይላል? መጠየቅ ይላል። ይሄ መጠየቅ የሚለውን ቃል አየሁት። በመከራቸው መጠየቅ የሚለው ቃል በአካል ተገኝቶ መጎብኘት ብሎ ይተረጉመዋል። ሪሊ በቃ በመንፈስ በኢየሱስ ስም አሁን በአካባቢው ላይ ያሉትን ወገኖቻችንን ጌታ ሆይ እዛ ሆስፒታል ውስጥ የተኙትን ብለን የምንጨርሰው ነገር አይደለም። በጸሎቱማ ጎበዞች ነን። ችግሩ ግን አሁን ጸሎት ሰበብ እየሆነ ነው። በአካል ማድረግ የሚገባንን ነገር እንዳናደርግ አውቀንም ሳናውቅም ኃጢአት ብቻ አይደለም እያያዘን ያለው ጸሎት አሁን በጣም አስፈላጊ ከጌታ አምላካችን ጋር። ጸሎት ግን የሚሰራው አንዱ ስራ በትክክል ስንጸልይ እዚህ በመንፈስ የምንጸልየው ጋር በቻለው አቅም በፈቀደ መጠን በአካልም ደርሰን የአካል ጉብኝት አድርገን አካል ከሆኑ ሰዎች ጋር የኛም አካል አንድ ላይ መጥቶ ተነጋግረን ሰምተናቸው አብረን አልቅሰን ልብሳችንን ሰጥተን ያለንን አካፍለን የእግዚአብሔር ሐሳብ እንዲፈጸም አምልኮ ማለት እሱ ነው የተባለው። በአካል ተገኝቶ የሰዎችን ችግር መካፈል፣ ከህመም የሚያርፉበትን አስቸኳይ እርዳታ። እዚህ ሰው እየተንገበገበ ጾምና ጸሎት ማወጅ ምን ይሉታል? መጀመሪያ የተንገበገበበትን ፕሮብሌም ሪሊፍ እንዲሆን ከዛ እንዲበርድለት እሱን አይደል እንዴ? ከስራ የተለየ እምነት ምንድነው ይላል? የሞተ ነው ይላል አይደል እንዴ? ወንድም ቢበርደው ወይም ደግሞ የሚበላው የሚጠጣው ቢያጣ በዛን ጊዜ ሌላ መንፈሳዊ ነገር ኦቨር ስፒሪቹዋላይዜሽን አይደለም። የእግዚአብሔር ቃል እንደሱ አያስተምረንም። በዛ ቦታ ላይ ተገኝተን አስቸኳይ በሆነው እርዳታ ጋር ቆመን የምንችለውን ከአቅማችን በላይ ሆነውን አይደለም የምንችለውን የእርዳታ እጅ መዘርጋት አለብን። ከዛም ዝም ብሎ ሁልጊዜ ሬስኪው ማድረግ ወይም ይሄ አኪዩት ፕሮብሌም የሚባለውን ማከም ብቻ አይደለም። አንዳንዱ መቋቋምም ይፈልጋል። እዚህ ጋር ምግብ ከተመገበ ከዛ በኋላ ደግሞ እቺም ልጅ ነገ መጋቢ እንድትሆን ሌሎችን እንድትመግብ ወይ የሆነ የሥራ ወይ የትምህርት ነገር ወይ ትንሽ ንግድ የምትጀምርበት ነገር ማቋቋም የሚባልም ነገር አለ። ማጎልበት ኢኮኖሚክ ኢምፓወርመንት የሚሉት ማለት ነው። ሁሉ ጊዜ ኢትዮጵያንም ተረጂ አድርጎ ማስቀረት እንዳይሆን በዚህ አኪዩት ፕሮብሌም እያከመች ቤተክርስቲያን በዚህ ደግሞ የሚታከሙት እነዚያ ሰዎች ከመጥፎ ችግር አንገብጋቢ ችግር ቀና የሚሉትን ደግሞ ኢምፓወርድ ሆኖ ተጠናክረው የራሳቸውን አገልግሎት የራሳቸውን ደግሞ እግዚአብሔር የሰጣቸውን እንዲያደርጉ ማቋቋም ማዘጋጀት። ለዚህ ነው እግዚአብሔር የሚጠራን። አንድ ሰው ዛፍ ላይ ልንገራችሁ፣ የሰማችሁ ነው ወገኖቼ። ዛፍ ላይ እንደ ድንገት ወጥቶ እንግዲህ የፈለገ ማለት ትችላላችሁ ለምን ወጣ ምናምን፣ ረጅም ዛፍ ላይ ነው የወጣው እና ተንሸራቶ በኋላ ሊወድቅ ሆነና እግሩ በሆነ ባላ ላይ እግዚአብሔር ሲረዳው ተያዘ። ግን ያው ታች ይጠብቀዋል ማለት ነው ሰፊው ምድር ሊወድቅ ተንጠልጥሏልና በዛ አንድ እንደኔ አይነት ልበል እንግዲህ ፓስተር ዶክተር ያልፋል። ነብይ አላልኩም ዛሬ ለነቢያት ተረፍት እንሰጣለን። ፓስተር ዶክተር በዛ ያልፋልና ያቀዋል። ፓስተር ዶክተር አረ መፈትፈቴ ነው ይላል እና ዝም ብሎ ነው ሰው እየሄደ ያለውና አይተኸኛል አውቀሃል የት እንዳለው ምናምን እያለ አሁን ድምፁ እየጨመረ በጣም ጮኸ። ለካስ አይቶታል ይሄ ፓስተር ዶክተር። ከዛ ጮኸቱን ሲያበዛበት እየሄደ ነው፣ ዝም ብሎ ፓስተሩ እየሄደ ነው። አውቀሃል እንዲህ ያለሁበትን እየሄድክ ነው አውቀሃል? ዞር አለና አዎ አውቄያለሁ ብሎ ቀጠለ። አሁንም ቀጠለ ፓስተሩ። እዛ ላይ ሆኖ እየጮኸም እንዳለ ታውቃለህ። እናንተ ፓስተሮች እናንተ ዶክተሮች ብዙ እናውቃለን ትላላችሁ፣ ግን እየጠቀማችሁን አይደለም። እየጠቀማችሁን አይደለም። ለአገልግሎት እኮ እየሄደ ነው ፓስተሩ ማለት ነው። እዚህ ጋር ሰው ዛፍ ላይ ተንጠልጥሎ ዶክተሩ እንደኔ ማለት
we know a lot of things ግን ያንን ሰውዬ የማይረዳ ዕውቀት እንዴት ጌታ ይከብርበታል? እኔ እኮ የግድ ዛፍ ላይ ወጥቼ ላላድነው ይችላልው ግን አትሊስት እዛ ቆሜ አይዞ መንገድ እንፈልጋለን ምናምን እንዴት አልፎ ይኬዳል? አሁን ሰው በቃ በዛ አይነት መተላለፍ ውስጥ ነው እየወደቀ ያለው። የምናመልከው አምላክ ደስ ይበላችሁ ወገኖቼ የፍጥረት የአካል የነገር ሁሉ መሰረት የሆነ አምላክ ነው። በእውነት መሰረቱ እሱ የሆነ አምላክ የምናገለግለው አምላክ የሁሉ ነገር መሰረት የምናውጀው ወንጌል የፍጥረት ሁሉ አዳኝ ስለሆነው ስለ ኢየሱስ የምስራች የሚናገር ስለሆነ ሁለንተናዊነት ያለው የአምላክ አምልኮ ስላለን ሁለንተናዊነት ያለው የአምላክ ዓላማና ተግባር ሚሽን ስለተካፈልን በዚህ ልንደሰት ያስፈልጋል። ምክንያቱም ሰዎች እንደሚሉት even ሳይንቲስቶች ሁሉ ሳይቀር እንዳመኑት ይሄ ፋክትም ነው። it's not only spiritual reality fact there is an intelligent designer ምን ብለዋል መሰላችሁ? በጣም ጠቢብ የሆነ ፈጣሪማ አለ ተብሏል። ጠቢብ የሆነ ፈጣሪማ አለ። ምክንያቱም የምድር በፀሐይ ዙሪያ መሽከርከሯ ተመልከቱ እነዚህን ዛፎች ወቅት እንዴት እንደሚለዋወጥ እንደው ይሄ ነገር ከሆነ ፍንዳታ ወይም ከሆነ እንስሳት ምናምን መጣ የምትሉት ነው? የምታቋት ዛፍ በሆነ ጊዜ ላይ ስብስብ ብላ እንደ መድረቅ ብላ ትሞታለች ስትሏት የሆነ ደግሞ ስፕሪንግ የሚባል ሲዝን መጥቶ መፋፋት ስትጀምር አበባ ማውጣት ስትጀምር ስታምር እንደገና ጊዜው ሲመጣ ደግሞ ኩምሽሽ ብላ ራሷን ዝቅ አድርጋ እቺ የምታዩት ውጪ የምታዩት ዛፍ ማለት ነው። አሁን ይሄ ነገር ዝም ብሎ እንደዚህ በአይናችን ፊት በአቦሰጥ በግምት እየሆነ ነው ብላችሁ ታስባላችሁ? አረ ከዛ በስተጀርባ ጠቢብ የሆነ ፈጣሪ አለ። ስሙም የሰራዊት ጌታ እግዚአብሔር የሁላችን አምላክና አባት ጌታ ይባላል። ሃሌሉያ አሜን። ስለዚህ ይሄ ኢንተሊጀንት ዲዛይነርማ ከኛ ጋር አለ። አሜን። ከቤተ ክርስቲያን ጋር አለ። በጣም በሚገርም ሁኔታ እንዴ በዓላማ እንዴት አካላችን እንደተፈጠረ እዩ። አይን የተፈጠረበት ዓላማ ለምንድን ነው? ለማየት። አይን ይራመዳል እንዴ በእግሩ? ምክንያቱም የአይን ዓላማ ማየት ነው እንጂ እግር መሆን አይደለም። ታዲያ ይሄ እንደዚሁ በግምት የመጣ ፍጥረት ነው ትላላችሁ? እጅ አይን አለመሆኑ፣ አፍንጫ ጆሮ አለመሆኑ፣ ወገብ የእግር ጣት አለመሆኑ ሁሉን በስርዓቱ መሪ ሆኖ የሚያስተዳድረው ጠቢብ የሆነ ፈጣሪ ኢንተሊጀንት ዲዛይነር እግዚአብሔር አምላክ የፍጥረትና የሰው ሁሉ ጌታ እንዴት ድንቅ አምላክ ነው እኛ የምናመልክ! እንዴት ድንቅ አምላክ ነው እኛ የምንሰግድለት! የኃይል ሁሉ ጉልበት የፍጥረት መሰረት ሃሌሉያ አሜን። እንዴት ድንቅ አምላክ ነው እኛ የምናመልከው! ሲዘምሩት መሰረተ ክርስቶሶቹ የደን ልማቱ፣ የገደል ስርገቱ፣ የወንዝ ርዝመቱ፣ የቀላይ ውበቱ፣ የቆንጆ ገጽታው፣ የቦታ ከፍታው፣ የባህር ጥልቀቱ፣ የሜዳ ስፋቱ እኛ የምናመልከው ኢየሱስ መሰረት የሆነበት ሃሌሉያ ሃሌሉያ አሜን አሜን አሜን። ሌላው ቢቀር በእውነት ወይ ሚስት ባል ወይ ሚስት ወይ ልጆች ካላችሁ የባላችሁ የሚስታችሁ ቁንጅና በጣም አሁንም ያስደንቃችሁ፣ የልጃችሁ ቁንጅና የሚያስደንቃችሁ እግዚአብሔር ግሩምና ድንቅ አድርጎ የፈጠራቸው በስርዓቱ በመልኩ በውበቱ ጌታን አመስግኑ። ሃሌሉያ ሃሌሉያ። እግዚአብሔር የተመሰገነ ይሁን። የእናንተን አላውቅም፣ እኔ ሚስቴን ሳስብ በቃ በጣም የእግዚአብሔር የቁንጅና ልክ ይታየኛል። አንድ ሌላ እውነት ላረጋግጥላችሁ ዛሬ ጧት በጣም የተረጋገጠ እውነት፣ ሁላችሁም ታምራላችሁ። በቃ ምክንያቱም ሁላችሁም በማን ምሳሌ የተፈጠራችሁ? በእግዚአብሔር። አይገርማችሁም? የእሱ ያፈጣጠሩ ግሩምና ድንቅ እንዴት አድርጎ እንዳበጀ እንደፈጠረ። ታዲያ እንዴት ይሄንን እኮ መካድ ነው የሚከብደው እንጂ በኢየሱስ ማመን አይከብድም፣ በጌታ ማመን አይከብድም። እኛ ሕያው ምስክሮች ነን። ይሄ በዙሪያችን ያለ የተቸገረውም ያልተቸገረው ሕዝብ ሁለንተናው የእግዚአብሔር ያፈጣጠሩ አሰራሩ በጣም በጣም ምስክር ነው። ሁለንተናዊ እይታና ተልእኮ ወገኖቼ ለምን እንዳስፈልገ አሁንም አስረግጬ 2-3 ነገሮችን ተናግሬ በአንዳንድ ተግባራዊ ነገሮች ይጨርሳለሁ። አንደኛ
ጌታ ኢየሱስ የከበረውን አምላካዊ ማንነቱን ያኖረው በሰው ውስጥ ነው። ግዴላችሁም ባንክ ቤት ሄዶ አላስቀመጠም። እኛ ብንሆን ኖሮ እዚህ ሴቭ ይደረግ፣ እዚህ ይሄ ነገሬ ውድ ነገሬ ይቀመጥ ብለን ሸሽገን የምናስቀምጠውን ነገር እግዚአብሔር ግን ልጁ ኢየሱስ ክርስቶስን ሲልክ በቀጥታ በሰው አድራሻ ነው የላከው። በእናንተ አድራሻ ነው የመጣው። አንቺ ቤት ነው የመጣው። ልጆችሽ ጋር ነው የሄደው። ኢየሱስ ክርስቶስ ሃሌሉያ፣ መንፈስ ቅዱስ የሱ ማደሪያ አደረገ። ክብር ለስሙ ይሁን። ስለዚህ አውቶማቲክሊ እንደዛ ሲሆን ክብር አገኘን። እኛ ዋጋችን ጨመረኩ፣ ንብረታችንም ተሻሻለኩ። ኢየሱስ የክብር ጌታ መጥቶ ክብር የሌላቸውን በኃጢአት እንደውም ሊጠፉ ይፈረድባቸው ያሉትን ሰዎች ሞላቸው በመንፈሱ በጸጋው በኃይሉ። ከዛ የተነሳ ክብር የሌላቸው እሱ መጥቶኛ ውስጥ ስለገባ ስላደረ ክብር አገኘን። በእርሱ ክብር አየን፣ ወግ ማዕረግ አየን። ዋጋ የጨመረልን ኢየሱስ እስቲ እንባርከዋለን። ሃሌሉያ! ዋጋችንን ከፍ ያደረገ አምላክ፣ ክብር ለታላቅ ስሙ ይሁን። ዋጋችንን ከፍ ያደረገ አምላክ በሰማይ በምድር ዋጋችንን ከፍ ያደረገ ኢየሱስ ክርስቶስ በሚመጣበት ጊዜ ሕይወታችሁ የሆነ ኢየሱስ ክርስቶስ በክብር ሲገለጥ እናንተም ከእርሱ ጋር በክብር ትገለጣላችሁ ይላል። የዛን ጊዜ ከጎኑ አይደለም የምንወጣው፣ እሱ ሕይወታችን ስለሆነ ከሱ ውስጥ እንደ ብርሃን እየሆንን እንወጣለን። ሃሌሉያ! እንደ ብርሃን እየሆንን ነው የምንወጣው በክብር ምክንያቱም we are the reflection of his glory። ሕይወታችሁ የሆነ ነው የሚለው። ሲመጣ የሆነች ክፍል ይዞ አይደለም በሙላት። ያን ጊዜማ ሲመጣ እዚህ የምታውቋቸው ወገኖች ታውቃላችሁ፣ አንድ ሰባኪ እንዳለ አናደርገውም እንጂ አለ። በቃ እርስ በርሳችን ያኔ ጌታ በክብሩ ልክ በሚገለጥበት ጊዜ ከዚህ ኃጢአት ከያዘን ነገር ስንወጣና እውነተኛ ማንነታችን ከሱ ጋር ሲገለጥ ስገድላት ያሰኛሃል፣ አናደርገውም እንጂ። ታበራለህ እንደ ኢየሱስ፣ ለዘላለም እንደ ከዋክብት ትደምቂያለሽ ከኢየሱስ ጋር። ሃሌሉያ! ያን ጊዜ በቃ ወገኖቼ አይን እስኪያዝ ድረስ እስክንገረም ድረስ በቅዱሳኑ ኢየሱስ ሊገረም በመላእክቱ ሊገረም። ታውቃላችሁ ኢየሱስ በሚመጣበት ጊዜ we will be surprised to the moon ሰማይ እስከማይችለው ድረስ በጣም ሰርፕራይዝ እንሆናለን። እንዴት ድንቅ አምላክ ነው እኛ ምናመልከው! እንደምን ኃያል ነው እኛ ምን ሰግድለት! የኃይል ሁሉ ጉልበት፣ የፍጥረት መሰረት። ትደነቃላችሁ። እኔ በጣም የገረመኝ አንቺም ከኢየሱስ ጋር ለመገረም ትሆኛለሽ። አንተም ከኢየሱስ ጋር ለመገረም ለመደነቅ ያዩዋችኋል ሰዎች ሬኮግናይዝ ማድረግ እስከማይችሉ። ምክንያቱም የኛ ክብር አይደለም በሱ ዘንድ በሆነው ክብሩ ያከብረናል ጌታ። ስለዚህ ሰው ክቡር ነው፣ ሰው ክቡር ነው። ዛሬ ፈዛዛ ምን የምትለው ይሄ ወንድም እህት ለዘላለም እንደ ከዋክብት የሚያበራ ሰው ነው። ሃሌሉያ! ለዚህ ነው ሰውን እናከብራለን፣ ሰው እናከብራለን። አሁን በሚያልፍበት መስመር አይደለም ሰው የምንለካው። ይሄ ከክርስቶስ ጋር እቺ ከክርስቶስ ጋር በክብር ልትገለጥ የተዘጋጀች እንቁ ናት። ሃሌሉያ! እንቡጥ ታውቃላችሁ አይደል? ተዘጋጅተናል። አሁን እያኮበከብን ነው ያለ ነው። እግዚአብሔር ይመስገን። አንድ ቀን በሙሉ ክብር እንገለጣለን። ያን ጊዜ ወገኖቼ የጌታ ብርሃን በህይወታችን በዚያ ልክ ሲያበራ ያኔ ነው የክብራችንን መጠን የዋጋችንን መጠን ያኔ ነው በደንብ የሚገባን። አሁን ጭላንጭሉ ነው የምትታየን። ስለዚህ ወገኖቼ ከዚህ ክብር ሌሎችም ተካፋይ እንዲሆኑ እግዚአብሔር እጃችሁን ይዘርጋላችሁ፣ እግራችሁ ይድረስላቸው። ዛሬ ወገኖች ከዚያ ውርደት ወደዚህ ወደ አስደናቂው ክብር የሰው ልጅ መጣ ዘንድ እግዚአብሔር ይጠቀምባችሁ። እግዚአብሔር መሳሪያ ያድርጋችሁ። ጌታ ኢየሱስ ኃጢአት የሰውን ሁለንተና ሁሉ እንደበከለ ስለሚያውቅ ሊያድን የመጣው ኃጢአት ሁለንተናዊ ኢፌክት መዘዝ ካመጣ የኢየሱስ ማዳንም ሁለንተናዊ ነፃነት ያመጣል። ኃጢአት እዚህ ጋር ብሎ ምህረት አላደረገልንም። እጃችንንም ኮንታሚኔት አድርጓል፣ አይምሮአችንን ኮንታሚኔት አድርጓል። ኃጢአት ምንም ሳያስቀር እንዳበለሻሸን የክርስቶስ የማዳኑ ጸጋ ደርሶልን ደግሞ ኃጢአት ካበላሸው ከሁሉ ነፃ አድርጎ በእግዚአብሔር ክብር ውስጥ ያመላልሰናል። ስለዚህ ነው ወገኖቼ ሰዎች ጋር ስንሄድ ይሄ ሁለንተናዊ ደህንነት የሚሰጥ ሁለንተናዊ ሰላም የሚሰጠውን ወንጌል ወደ ሰዎች ህይወት ይዘን የምንሄደው። አንድ ሰው እንዳለ ማለት ነው የእግዚአብሔር ቃል እንደሚያስተምር
The glory of God is a human being fully alive, and the life of man is the vision of God. ኢየሱስ ክርስቶስ ስለ ሁሉ በመሞት ስለ ሁሉም ዋጋ በመክፈል ራሱን እንደገለጠ በመስቀል የእግዚአብሔር ቃል ያስተምረናል። ሞቱ የመዳኛ መንገዳችን ብቻ ሳይሆን ሞቶ ማዳኑ ማለት ነው ለኛ ምሳሌያችንም ስለሆነ መስዋዕትነት እየከፈሉ መኖርና ማገልገልን ከኢየሱስ እንማራለን። መስዋዕትነት እየከፈሉ ያደጉ ሳምራዊ ታሪክ ትዝ ይላችኋል። የደጉ ሳምራዊ በቃ ታሪኩ ሰዎቹ ያለፉት እንደ ቅድሙ ዶክተር ፓስተር እንደሚባለው ሰው ይሄዱ ነበር እና አንዲት መጽሐፍ ቅዱስ አስተማሪ ለልጆች አስተማሪቻቸው ለሳንዴይ ስኩል ለህፃናት የደጉ ሳምራዊ ታሪክ ማለት ተደበደበ፣ ሰውየው ወደቀ፣ በቃ በሞትና በህይወት መካከል ነበር። በኋላ ካህኑ አልፎት ሄደ፣ ሌዋውያኑ አልፎት ሄደ። በመጨረሻ ይሄ ደጉ ሳምራዊ መጥቶ አገዘው እያለች አስተማሪቻቸውና ልጆቹን ጠየቀቻቸው። የ7 የ8 የ6 ዓመት ልጆች ናቸው። እናንተ ብትሆኑ ያ ሰውዬ ወድቆ በሞት እንደዛ አፋፍ ላይ ያለ ብትደርሱ ምን ታደርጋላችኋል? ልጆቹ ያው ለልጅ ትንሽ ይከብዳል ይሄ አይነት ታሪክ። እንደዚህ ተሸማቀቁ። አንዲት ልጅ ግን እጅ አወጣችና ሰውየው እንደዛ በሞታው በቃ በደም ተለውሶ እንደዛ ያለች አስተማሪያ ተለ ልጅታና ልጅ ታውቃላችሁ እንደዛ አይነት ሰው እኔ በዛ ቦታ ብኖር ቲቸር ያቅለሸልሸኝ ነበር አለች። አሁን ነገሩ ወደ ማቅለሸሽ ወሰደችው ማለት ነው። እስከ መቼ ያቅለሸለሸን እንኖራለን ወገኖች? በእውነት እስከ መቼ እንደዚህ እንደተጠየፍን ድሃ እስከ መቼ እንዘልቀዋለን? እስከ መቼ እየሸሸን እየተደበቅን እንኖራለን? አሜሪካ በጣም ጥሩ መደበቂያ ሆኖልናል። እኔ ቅድሙን ነገር ሳይ የሆኑ ሰፈሬ ሁሉ ነው የታየኝ። ቅድም በቃ እንዴት ያረኳት ጫማ ሁሉ ትዝ አለችኝ። እስከ መቼ እየተደበቅን? come out, let's face it። ኢየሱስ ከኛ ጋር ነው። እኛን ካልተጸየፈ ከኛ ጋር ሳናቅለሸልሸው ከኛ ጋር ከሆነ የኢየሱስ መንፈስ ይረዳናል። በችግር ውስጥ ያሉትን ቀርበን በምንም አይነት ሁኔታ ውስጥ ይሁኑ በእርሱ ጸጋ እናገለግላለን። ለዛ እንድንዘጋጅ ነው እግዚአብሔር የሚጠራን። ትንሣኤውም ለሁላችን የተሰጠ በሁሉም ቦታ የሚሰራ በዚህ የዘጋው መጣለሁ እግዚአብሔር በሰማይና በምድር ፊት ያረጋገጠው እውነት ስለሆነ ከፈለጋችሁ ሄዳችሁ ማየት ትችላላችሁ። ዛሬም ታሪክ ሁሉ ሳይቀር ይመሰክራል ኢየሱስ ከሞት ተነስቷል። መቃብሩ ባዶ ነው። ዛሬም እስራኤል ሀገር ብትሄዱ በመጽሐፍ ቅዱስ ብቻ አይደለም በታሪክም የተመዘገበ በጂኦግራፊም ቦታው የሚታይ መቃብሩ ባዶ ነው። ኢየሱስ ከሞት ተነስቷል። ለማን ነው የተነሳው? ለሁሉ ለሰው ዘር ሁሉ ከፍ ባለ ከስልጣናትና ከአለቅነት በላይ መሆን በሚችልበት ሄዶ በሰማይ ሲቀመጥ ደክሞኛል ልረፍ ማለቱ አይደለም። የሰይጣንን ጭንቅላት እየረገጠ በዙፋኑ ተቀምጦ ዛሬም ሰዎችን ነፃ የሚያወጣ የትንሣኤው ጉልበት ከኛ ጋር አለ። ስለዚህ እናንተ የትንሣኤ መስካሪዎች በስፍራ ሁሉ ኢየሱስ ክርስቶስ ከሞት በመነሳቱ ለሚያዞረን የእውቀቱንም ሽታ በእኛ በሚገልጥ ለእሱ ለአምላካችን ምን ይሁን? ክብር ይሁን ለዘላለም። ሃሌሉያ። ኢየሱስ ከሞት በመነሳቱ በየስፍራ ሁሉ ለሚያዞረን በየስፍራው እባካችሁ ማይክ መያዝ መድረክ መያዝ አሁን የዚህ ዘመን ጣዖት እየሆነ ነው ያለው። መድረክ በጣም ወይም ደግሞ ፊት ለፊት ሰዎች ጋር የሚታይ አይነት አገልግሎት ጋር ለምን እንደሆነ አይታወቅም በጣም እየተፈለገ ውጪ ሰፊው ግን የአገልግሎት ቦታ ባዶውን እየቀረ ጥቂት ሰዎች 4 እና 5 ምን እንዳለባቸው እነሱ ብቻ የዚህን ሁሉ ሸክም 4 እና 5 ሰው what are you doing? የቀረው ህዝብ ምንድን ነው የሚያደርገው እንዴ? ይሄ ሁለንተናዊ እኮ አገልግሎት ሁላችንንም የሚያጠቃልል እኮ ነው። ኢየሱስ ያለበት እኮ ነው። የሚሽን ፊልዳችን ነው። የሚሽን ጣቢያችን ነው። የሰው ከሚሽን ጣቢያው ተለያይቶ እስከ መቼ ይኖራል? ግቡበት ወገኖቼ። ይሄ እግዚአብሔር ለኛ የሰጠን ከሞት በመነሳት በየስፍራ ሁሉ ነው የሚለው። በዚህም በኢትዮጵያ ብቻ አይደለም፣ እዚህም አሜሪካ በጣም ብዙ ቁስል አለ። አማኑኤልን ለፈውስ ያድርጋት እግዚአብሔር። ልጆቻችሁ ደግሞ የዚህን ሀገር ቁስል በመፈወስ ነው ወደ ኢትዮጵያ የሚሄዱት። እናንተ ከኢትዮጵያ ወደዚህ ነው የምትመጡት። እነሱ እዚህ እያከሙ እየፈወሱ ወደ ኢትዮጵያ ይሄዳሉ። እግዚአብሔር ይረዳቸዋል።
ወደ 15,000 ቸርች አሜሪካ ውስጥ በዚህ ዓመት ይዘጋል ብዬ ስነግራችሁ በሐዘን ነው። 15,000 በዚህ ዓመት 2025 አሁን በሚዘጋው ዓመት ሆኖ አያውቅም በታሪክ። ለመጀመሪያ ጊዜ ኮቪድ ትንሽ አንገዳገደ። ከዛ የዛ ኢፌክት ብዙ ጣጣ መጣብን። 15,000 ይሄ በጣም ነው ያሳዝናችሁ። መስቀሉ እንደዚህ ያለ ቸርች እየበዛ ነው አሜሪካ ውስጥ። ወደ ገጠሩ ሂዱ፣ መስቀሉ እንደዚህ ብሏል። ይሄ ያማል። እኔ ይህንን ሳይ የሚታየኝ የኛም አይደለም እግዚአብሔር እነዚህን ከጉያዎቻችን እየወጡ ከቸርቾቻችን ብቅ እያሉ ያሉትን ልጆቻችን ትውልድ ጌታ ተጠቅሞ የዚህን ሀገር ታሪክ ይለውጣል። ጌታ እግዚአብሔር አምላክ በእውነት 100,000 በ10 ዓመት ውስጥ። አሁንም አዛዛኝ ነገር ልንገራችሁ። እኔ የምሰራው እዛ ስራ ላይ ስለሆነ ነው። አንዳንዴ ሲዘጉ አንፎርቹኔትሊ ሄጄ በር ቁልፍ ከሚረከቡ ሰዎች አንዱ እኔ ነኝ። እዚህ ሲዘጉ ማለት ነው። በጣም ነው የሚያሳዝነው። እየዘመሩ ገቡ፣ እየዘመሩ ይወጣሉ። በቃ 4-5 ሰዎች ቀርተው 100,000 ደግሞ በ10 ዓመት ውስጥ ይዘጋል ተብሎ ይታሰባል። 100,000 ይሄ ትልቅ ክራይሲስ ነው። በሎካል የእግዚአብሔር መንግስት አሰራር ላይ ትልቅ ክራይሲስ ነው። እኛ ግን እዚህ በሆነች ነገር እየተሟሟቀን ትልቁን ፒክቸር ሚስ አድርገናል። ይሄ ሁለንተናዊ አገልግሎት ይኸው ሁሉንም እንድታይ ነው የሚያደርግ፣ ዙሪያህን እንድታይ ነው የሚያደርግ። እንደዚች እንደ ነገሮች እንደምናያት አይደለች። እኔ ደስ የሚለኝ እግዚአብሔር ሰማይ ላይ አሁን ፓኒክ እያደረገ ምን ላድርግ 10,000 100,000 ሊዘጋብኝ ነው የት ልግባ እያለ አይደለም። እግዚአብሔር በአሜሪካን ላይ ዓላማ አለው። እግዚአብሔር በዚህ ሀገር ላይ እቅድ አለው። እግዚአብሔር እናንተን ይጠቀማል። እግዚአብሔር ልጆቻችሁን ይጠቀማል። እንደገና የተዋረደውን መስቀሉን ጌታ ከፍ ያደርገዋል፣ ሊፍት ያደርገዋል። ስለዚህ ለዚህም ተጠርተናል። እንሰባሰብ፣ አንድ ላይ እንሁን፣ እንስራ። የእግዚአብሔር ሰዎች ሁለት ነገር ብዬ ልጨርስ። አንደኛ የምናመልከውን የምናገለግለውን አምላክ በስፋቱ ልክ አውቀን በጥንካሬው እሱ በገባበት ልክ ገብተን ማምለክ ማገልገል እንድንችል ጌታ ጸጋውን ያብዛልን። በሁለተኛ ደረጃ በዕለታዊ ሙያችን ይኸው ሙያችሁ ላይ ነርስም ሁኑ፣ ታክሲ ድራይቨርም ሁኑ፣ አስተማሪም ሁኑ፣ ያ ቦታ ኑሮን ለማሸነፍ ገቢ የምታገኙበት ቦታ ብቻ ሳይሆን ኢየሱስን የምታገኙበት። ምክንያቱም Jesus is with the work that you do የዓለማት ሁሉ ጌታ ስለሆነ አንቺ መስሪያ ቤት ከመድረስሽ በፊት ኢየሱስ እዛ ቦታ አለ። ኢየሱስን ሚት አድርገሽ የእሱን ዓላማ የምታስፈጽሚበት የወንጌል ማስፋፊያ ጣቢያሽ ነው ስራ። በዚህ ልክ ስራችንን አክብረን የወንጌል መስበኪያ የክርስቶስን እውነት ማስተላለፊያ ቦታችን ነው ብለን የምንሄድ ከሆነ በእኛ ውስጥ ያለውን የጌታን ነገር እያዩ ልባቸው የሚነካ ያንን ቦታ ተጠቅመን የክርስቶስን ፍቅር የምንነግራቸው ብዙ ሰዎች ስለሆኑ ኢትዮጵያን ብቻ አይደለም አሜሪካንም መታደግ የሚችል ቮኬሽን ኤንድ ሚሽን የተባለ አሰራር እግዚአብሔር ስላለው ጌታ የዕለት ስራችሁንም ለሚሽን አገልግሎት ይባርከው። በመጨረሻ የተቸገሩትን ተደራጅተን አሁን ዛሬ የተባለው እሱ ነው። ተደራጅተን ራእይ ኖሮን በጣም ነው ደስ ያለኝ። ስገባ እዚህ ጋር ወንዶሰንን አገኘሁት። ብዙ አልገባኝም ነበረ። ፓስተር አበራ ነግሮኛል፣ አልያዝኩትም ነበረ። ወንዶሰንን ጠየቅኩት። አሁንም ፊልሙን ይሄ ዶክመንተሪውን አየሁኝ። ራእያችሁ በጣም ግሩም ነው። ዋካችሁ ይሄንን የሆነ አገልግሎት ቡድን ስራ ነው ብላችሁ ሳትይዙ ሁላችሁም እያንዳንዱ ሰው እዛ ውስጥ ገብቶ የጌታ ስራ ስለሆነ ህዝቡ ሁሉ የሚያዝበት የሚደረስበት እቅድ ኖሮ አደረጃጀት ኖሮ ባለው ላይ እየጨመራችሁ አንዳንዶቻችሁ እግዚአብሔር ዛሬ ዘር እንድትዘሩ maybe this is your first opportunity በጌታ በኢየሱስ ስም ዘር የመዝራት ስራ በህይወታችሁ ይጀመር። ጌታ ዛሬ እንድትዘሩ የሚፈልጋችሁ ሰዎች አላችሁ። ዘር በዚህ ጉዳይ ላይ ሲዲንግ አንዳንዱን ጌታ በቃ ያለሽ እሱ ነው ስጪ ዘር ዛሬ ጀምሪ። የግድ ቆመን ላናየው እንችላለን ውጤቱን። እግዚአብሔር ግን ለተዘራው ዘር ህይወት ይሰጣል። ስለዚህ በእምነት ዝሩ ዛሬ። አንዳንዶቻችሁ እንድትዘሩ ጌታ ዛሬ ይናገራችኋል። አንዳንዶቻችሁ ደግሞ በመተባበር ኦልሬዲ የተጀመረ ስራ አለ። እጃችሁን አምጥታችሁ ደሃ ሀገር ነው ያላችሁ። እኔ ኢትዮጵያ ውስጥ ሄዶ መንፈሳዊ አገልግሎት በመስጠት አላምንም። በዚህ ሰዓት ኢትዮጵያ እኮ አሁን ያላት መንፈሳዊ አገልግሎት ብዛት ለአፍሪካም እኮ ከዛም በላይ በቂ ነው።
ኢትዮጵያ ጋር በእውነት እግዚአብሔር ልባችሁን አሁን እንደ ኢትዮጵያዊ ያገናኘ ሰዎች አንድ ትልቅ የምትሰሩ በተለይ አሜሪካ ያላችሁ ሰዎች ቢሆን በዚህ ኮሚኒቲን በሚደርስ ድህነቱና ይሄ ፖለቲካ ድቀቱን ያለውን ችግር በሚቀርፍ ቅይጥ ነገር ውስጥ ሳትገቡ ይሄ እንደሚቀያየጥ ነገር አለ መጥፎ ነገር እሱ ይሄ ፖለቲካና ሃይማኖት ሳትቀላቅሉ ግን የክርስቶስን ፍቅርና የደህንነቱን ወንጌል የሰዎችን ህይወትና ኑሮ የሚያሻሽል ነገር በመስራት ኢትዮጵያ ውስጥ የምናገለግልበት ሰፊ በር እግዚአብሔር ከፍቶልናል። ሁላችሁም እዛ ውስጥ መረባረብ እዚህም ሀገር በጣም ሰፊ እንሄዳለን። ስለዚህ ተባበሩ፣ ተቀናጁ። በእውነት መቀናጀት መተባበር ያስፈልጋል። ቀለል አድርጋችሁ ምናልባት መጀመር ሊኖርባችሁ ይላል። ቀለል ባለውም ሲምፕል but it can go fast አንዳንድ አገልግሎቶች በዚያ ውስጥ ግቡ። ወጣቶችም ይሆናችሁ በመጨረሻም የነበረ ነገር ካለ አድሱት እንጂ አታቋርጡ። አሁን እቺ ቤተክርስቲያን በኮቪድ በምን ጊዜ አቋርጣ ነበር፣ ግን ባውንስ ባክ አደረገች። መልሳ ይሄን አገልግሎት ያዘችው። እንደሱ አድሱ። ምክንያቱም እግዚአብሔር ያለው በልጁ በኢየሱስ ክርስቶስ የሰዎችን አካል ተካፍሎ ስለሆነ ያለው ኢየሱስ በጣም የምትወዱ ሰዎች የምታዩት አንዱ ኢየሱስን በእነዚህ ድሆች ህይወት ውስጥ ስለሆነ for the sake of Jesus that you love please embrace the poor። ኢየሱስን ስለምትወዱ ኢየሱስ ደግሞ እዛ ጋር ነኝ ስላለ እባካችሁ ድሃውን በማቀፍ የምትወዱትን ኢየሱስን ማቀፍ እንድትችሉ እግዚአብሔር ጸጋውን በረከቱን ያብዛላችሁ። ሁላችንም ቆመን እንጸልያለን። ክብር ለኢየሱስ ይሁን። ሃሌሉያ። እግዚአብሔር ሆይ ተመስገን። ዘር የሚዘሩ ሰዎች ስላሉ ተመስገን ጌታ ሆይ። ተቀናጅተን ጌታ ሆይ ከዛሬ ከነበረው ውጪ መልካም ነገሮች አንተ ስለምትሰራ ተባብረን ጌታ እግዚአብሔር የሚሆኑ ነገሮች ስላሉ ምክንያቱም የዚህ ሀገር ታሪክ የዚህ ሀገር የመንፈሳዊ ህይወት ቀጣይነት እጣ ፈንታው በእጃችን ላይ እንዲወድቅ እያደረክ ነው ያለው። እዚህ ሀገር ደግሞ ያሉት እግዚአብሔር ሆይ በመንፈስም ሁሉ ሳይቀር ድሆች የሆኑ ናቸው። ስለዚህ ጌታ ሆይ ስንወጣ የመንፈስ ድሃ አለ። ሀገር ቤት ስናስብ የኢኮኖሚም ድሃ የመንፈስም ድሃ ይሆናል። እግዚአብሔር ሆይ ዙሪያችን እንግዲህ ኒድ ባለበት ሁኔታ ውስጥ ጠርተህናል ለዚህ ምላሽ መስጠት እንድንችል በእውነት ጌታ እግዚአብሔር በተለወጠ አእምሮ እንደገና ኢየሱስን ባለበት ስጋ በሆነበት የሰውን ህይወት የተቸገረውን የሀብታሙንም የፖለቲከኛውንም የማህበራዊ አንቂውንም ሁሉ ሳይቀር ኢየሱስ ልብ ውስጥ ገብቶ እንደሚሰራ ሊለውጣቸው እንደሚፈልግ እኛም ከኢየሱስ ጋር ተባብረን ወደ ሰው ሁሉ መዝመት እንድንችል ጸጋህን አብዛለን። እቺም ቤተክርስቲያን አሁንም በዚህና እንደዚህ ቁም ነገር ባላቸው ራእዮች እየባረክ ስላለ ስምህ ይባረክ። ለሌሎችም ምሳሌ አድርጋ ተጠቀምባት። ምክንያቱም ብዙዎችን ወደ ጽድቅ የሚመልሱ ለዘላለም ከኢየሱስ ጋር እንደ ከዋክብት ይደምቃሉ። ክብር በሰማይ ክብር በምድር ድንቅ ለሆንከው ለምናመልክ ላንተ ለማትለወጠው እጹብ አስገራሚ ድንቅ ለሆንከው ለጌታችን ይሁን በኢየሱስ ስም አሜን። አሜን። እግዚአብሔር ይባርካችሁ።